አንድ ታሪክ ላጫውታችሁ። አንድ ሰው ሚስቱን የፈታበትን ምክንያት ሲያነሳ ምን ነው ዝም ባልኩ በነበር ያችን ቃል በመናገሬ ምክንያት ትዳሬን ፈታው ልጆቼን በተንኩ ይላል። ምንድነው የተፈጠረው? ምግብ ይቀርብና ምግቡ ላይ ጨው ሞቅ ብሎበታል። ጨው ዛሬ ሞቅ ብሏል ይላታል። አይ ኖርማል ነው ትለዋለች። እንዴ ሞቅ ብሏል እንጂ ከዚህ በላይ እንዴት ይሁን? አይ ምን እኔ እናቴ ያስተማረችኝ የምሰራው ወጥ በዚህ ልኬታ ነው ትለዋለች። ያው እንግዲህ እናትሽ አያውቁም ማለት ነው። የኔ እናት ደግሞ በዚህ ልኬታ አይደለም ያሳደገችን፣ በጣም ጨው በስቷል። አይ ያንተ እናት ሙያ አያውቁም፣ ያንቺ እናት ናቸው እንጂ የማያውቁት፣ እንደውም የናንተ ዘር ነው እንጂ የናንተ ቤተሰቦች ናቸው እንጂ። እንዲህ ያለ የተፋፋመ መጨረሻ ላይ ወደ ከባድ ጸብ ተቀይሮ የቤተሰብ ጉዳይ ሆኖ የቤተሰብን ክብር የመከላከል ጉዳይ ሆኖ መጨረሻ ላይ ወደ ፍች ደረሱ።